ሰላም እንዴት ናችሁ? ስለምንሰጠው የሂሳብ አያያዝ ስልጠናችን አጠር ያለ ማብራሪያ ሰጣችሁ ነው የመጣሁት። የሂሳብ አያያዝ ስልጠናችን ሙሉ በሙሉ ተግባራዊ ነው። እንደዚሁም ደግሞ በሁለት አይነት መልኩ እንሰጣለን። በአካል መጣችሁ መሰልጠን ለምትፈልጉ እዚሁ ክላሳችን መጣችሁ መሰልጠን ትችላላችሁ። አይ መምጣት አንችልም፣ አካባቢያችን ሩቅ ነው፣ በስራ ምክንያትም አይመቸንም ለምትሉት ደግሞ የኦንላይን ስልጠናው አለ። በአካልም ብትሰለጥኑ ኦንላይንም ብትሰለጥኑ የስልጠናው ኮንተንት ላይ ምንም አይነት ልዩነት የለውም። አንድ አይነት ስልጠና ነው የምትወስዱት። ነገር ግን የአሰጣጥ ሁኔታው ያው ኦንላይን ሲሆን የእናንተ በጣም ዲስፕሊን ይፈልጋል። ምክንያቱም ተከታትላችሁ ስልጠናውን መጨረስ ይኖርባችኋል። ከዛም በኋላ ባካፕ ትልኩልላላችሁ። ዶክሜንቱን ደግሞ ይሄኛውን ዶክሜንት ሶፍት ኮፒውን እንልክላችኋለን እና ፕሪንት አድርጋችሁ መስራት ይኖርባችኋል ማለት ነው። በአካል ሲሆን እኛ ዶክሜንቱን እዚሁ እንሰጣችኋለን። ኮምፒውተርም እኛው አዘጋጅተን እዚሁ እየሰራችሁ ስራችሁን እያረምን እያስተካከልናችሁ ነው ስልጠናውን የምንጨርሰው ማለት ነው። በዚህ መልኩ ስልጠናውን መውሰድ ትችላላችሁ። በኦንላይንም በአካልም በተመቻችሁ መንገድ መውሰድ ትችላላችሁ። ሌላው ስልጠናው የያዘው ምንድነው ካላችሁኝ፣ የመጀመሪያ ኢትዮጵያ ታክስ ሕግ እንማራለን። ምንድነው የኢትዮጵያ ታክስ ሕግ? የታክስ ሕጎችን ማን ያወጣል፣ ማን ያስፈጽማል፣ ማን ያስተረጉማል የሚለውን ከምንጩ ጀምረን ኢንዲቴል በደንብ እናያለን። የታክስ ሕጎች ምንድን ናቸው ያሉት የሚለውን በደንብ እናያለን። ከዛ አካውንቲንግ ምንድነው፣ ዴቢት ክሬዲቱ፣ አካውንቲንግ ፕሮሰስ እና ማን ናቸው የሚለውን ኢንዲቴል በደንብ ካየን በኋላ ታው ወደ ዶክሜንቴሽን መንገባው። ዶክሜንቴሽን ላይ የወጪና የገቢ ሰነዶች አሉ። እነሱን ሰነዶች በትክክል አዘጋጅተን ከዛም በኋላ እነሱን አዘጋጅተን ከጨረስን በኋላ የወጪ ዶክሜንት አለ፣ የገቢ ዶክሜንት አለ። የወጪ ዶክሜንቶች ማለት በጣም በርካታ የሆኑ ሰነዶች አሉ፣ ሂሳብ ክፍል ሰነዶች የምንላቸው። ከዛ ገቢ ደግሞ ሲገባ ደግሞ የገቢ ሰነዶችን ደግሞ እናዘጋጃለን። እነሱን ካዘጋጀን በኋላ ደግሞ ለየዘርፉ የሚያስፈልጋቸው ዶክሜንት አለ። ለምሳሌ ኮንስትራክሽን ሲሆን የተለየ ዶክሜንት ነው የሚያስፈልገው። ምን ያስፈልገዋል? ምን ይጨምራል? ትራንስፖርቴሽን ሲሆን የተለያዩ ዘርፎች ሲሆኑ እነዛ ዘርፎች ላይ የሚያስፈልጉት ስፔሲፊክ የሆኑ ዶክሜንቶች ምንድን ናቸው? ማኑፋክቸሪንግ ሲሆን፣ መርቻንዳይዚንግ ሲሆን ምን ላይ ጥንቃቄ ማድረግ አለብን የሚለውን ኢንዲቴል በደንብ እናያለን። ከዛ ቀጥሎ የምናየው ምንድነው፣ ዶክሜንቶችን ካዘጋጀን በኋላ የፒ3 አካውንቲንግ ሶፍትዌር አለ። እነዛ የፒ3 አካውንቲንግ ሶፍትዌር ላይ ቀድመን ያዘጋጀናቸውን ዶክሜንቶች ፒ3 ሶፍትዌር ላይ ፖስት በማድረግ ትራንዛክሽናችንን ፖስት በማድረግና ሪፖርታችንን በመስራት ፋይናሊ የባላንስ ሺት ሊሆን ይችላል፣ ኢንካም ስቴትመንት፣ ትራያል ባላንስ፣ ጀነራል ሌጀር፣ ካሽ ፍሎ ስቴትመንት ኤቭሪ ለገቢዎች ፐርፐዝም ሊሆን ይችላል ወር ለኢንተርናል ፐርፐዝ የሚያስፈልጉ የሆኑ ሪፖርቶችን እናወጣለን። እነዛ የወጡ ሪፖርቶች ላይ ደግሞ ታክስ የሚከፈሉ ታክሶች ካሉ እንከፍላለን፣ ዲክሌር እናደርጋለን። ከዛም ዲክሌር ካደረግን በኋላ ፋይናሊ የፋይናንሻል ስቴትመንታችንን ክሎዝ አድርገን ነው የምንለያየው ማለት ነው። በዚህ ሁሉ ፕሮሰስ ላይ የተለያዩ ትራንዛክሽኖችን እናያለን። ለምሳሌ የግዢ አፈጻጸም እንዴት ነው፣ ፒቲካሽ እንዴት ነው ኮንትሮል ማድረግ የምንችለው፣ ግዢዎች ሲኖሩ በካሽም በክሬዲትም ግዢዎች ይኖራሉ፣ እንዴት እንገዛለን፣ ዲሴል ላይ እንዴት ፖስት እናደርጋቸዋለን፣ ሽያጭን በሚመለከት ሽያጭ እንዴት ይሸጣል፣ ኢንቨንተሪያችን እንዴት ኮንትሮል እናደርጋለን፣ የሰራተኛ ደሞዝ እንዴት ይከፈላል፣ ጥቅማ ጥቅም ቦነስ ሊኖር ይችላል፣ ሴቨራንስ፣ ሌሎችም ኦቨርታይም የመሳሰሉት ይኖራሉ። እነሱ እንዴት ይከፈላሉ፣ ደሞዝ እንዴት እንከፍላለን የሚለውን ኢንዲቴል በደንብ የምናየው ይሆናል። ከዛም በተጨማሪ ታክስ እንዴት ዲክሌር እናደርጋለን፣ ኢንካም ታክስ፣ ፔንሽን፣ የዓመታዊ ግብር እንዴት ይከፈላል። እሱን ከጨራረስን በኋላ የመጨረሻው የሚሆነው ምንድነው፣ ሪፖርታችንን ወደ ኤክሴል ገልብጠን ከፒ3 ላይ ማለት ነው። ከዛ በኤክሴል ከስተማይዝ አድርገን እሱን ፕሪንት አድርገን ለገቢዎች እንዴት ሪፖርታችንን ዝግጁ አድርገን እንዴት መውሰድ እንችላለን የሚለውን ኢንዲቴል በደንብ በጥራት በተደራጀ መልኩ የምናይ ይሆናል ማለት ነው። እንዳልኳችሁ ስልጠናው በኦንላይንም ብትወስዱት በአካልም ብትወስዱት ተማሳይ የሆነ ስልጠና ነው። የአሰጣጥ ሁኔታው ብቻ ነው የሚለያየው ማለት ነው። በዚህ መልኩ ስልጠናውን መውሰድ ትችላላችሁ ማለት ነው። መልካም ጊዜ ይሁንላችሁ። ስልጠናችን በጣም ኢንተረስቲንግ ነው። አሰልቺ በሆነ መልኩ አይደለም ያዘጋጀነው። በጣም ጥር ምጥን ያለ በጊዜ ሊያልቅ የሚችል ስልጠና ነው።
ስልጠናው 40 ሰዓት ይወስዳል። 40 ሰዓት ይወስዳል ስንል በአካል ስንሰጥ 40 ሰዓት ነው። ለምሳሌ ቅዳሜና እሁድ ቢሆን ቅዳሜ ከሰዓት ከ8 ሰዓት እስከ 12 ሰዓት ለ4 ሰዓት ያክል፣ እሁድ ደግሞ ጧት ከ3 ሰዓት እስከ 7 ሰዓት ለ4 ሰዓት ያክል ተማርን። በሳምንት ስንቀን 8 ሰዓት ተማርን ማለት ነው። ስለዚህ 8 ሰዓት ከተማርን ስንት ነው የሚሆነው? በ5 እናባዛዋለን። 8 ጊዜ 5 40 ይሆናል። ስለዚህ 5 ሳምንት ነው የምንማረው። ለ40 ሰዓት ያክል ስልጠናውን ተከታትለን እንጨርሳለን ማለት ነው። ከጨረስን በኋላ ሰርተፊኬት ይኖረዋል፣ ፈተና ይኖራል። ፋይናሊ ሂስትሪም ላይ እየሰራችሁት ይታያል። እንደዚሁም ደግሞ ይሄኛው ዶክሜንት እየሰራችሁ የምትማሩበት ዶክሜንት ነው። ስለዚህ እዚህ ዶክሜንት ላይ የምትሰሯቸው እያንዳንዱ ነገሮች ቫልዩ ይኖራቸዋል ማለት ነው። ይሄንን ከጨረስን በኋላ ብቁ መሆናችሁን አረጋግጠን ሰርተፊኬት እንሰጣችኋለን ማለት ነው። በዚህ መልኩ ስልጠናውን መውሰድ ትችላላችሁ። እኔ ጥያቄዎች ካሏችሁ ኮሜንት ላይ እንደዚሁ ደግሞ በስልክ ቁጥራችን 0915542429 ላይ ብታወሩ አፋጣኝ ምላሽ የምንሰጣችሁ ይሆናል። መልካም ጊዜ ይሆናላችሁ።